ለምሳሌ በተለይ ውጪኛ ያለ ነው ስለ ፌደራል አወቃቀሩ ያለን ሁኔታ ጥሩ አይደለም ስለውነት ከልቤም ለምሳሌ ኢትዮጵያን ይበታተናታል ብዬ ፈራለሁ ሁሉም እኔ ትግሬ ነኝ ካለ እኔ አማራ ነኝ ካለ ትልቁ ስዕል ኢትዮጵያ ነገሯ አጠፋም ወይ አትደበዝዝም ወይ የሚል ስጋት አለኝ ለምሳሌ ደቡብ አካባቢ ሲሄድ ደግሞ እንደው እሱ ነው ሀሴታችን አሉኝ እንደው በብዙዎቻችን ጋር ይሄ እንትላላለን እናንተ አትፈሩም ለምሳሌ in the long term ተለጥጦ ኢትዮጵያን ራሱ ሊከፋፍላት ሊያጠፋት ይችላል አንድነቷን ይሰብራል ሚል ፍራቻ አይመጣባችሁም አንዳንድ ጊዜ እንግዲህ የኢትዮጵያዊነት ፋይዳ ደካማ ከሆነ ማንም ሰው ጠግኖ ሊጠግነው የሚችል አይሆንም ምን ማለት ነው የኢትዮጵያዊነት ፋይዳ ስንል ኢትዮጵያዊ መሆን እንደ ክብር እንደ ጸጋ እያንዳንዱ ዜጋ የሚወስድበት የራሱ በቂ ምክንያት ካለው እንደዚህ አይነት አደጋ ይኖራል ብዬ አልገምትም በቂ ምክንያት ከሌለው እኛ ምንም አላደረግን ለውጥ አይመጣም እንደ ዩጎዝላቪያ መበታተን ላይ ቀር ነው በእኔ እምነት ግን የኢትዮጵያዊነት ፋይዳ በጣም ጥልቅ ነው በጣም መሰረታዊ ነው ጥልቅ መሰረታዊ ኢኮኖሚያዊ ምክንያቶች አሉት 80 ሚሊዮን ህዝብ አንድ ላይ ስናጨበጨብ ይበልጥ እንደመጣለን ይበልጥ ጠንካራ ተወዳዳሪ እንሆናለን ተመጋጋቢ ኢኮኖሚ ነው ያለን በፖለቲካው መስክ እንደዚሁ የሀገራችን ደህንነት ከማስጠበቅ መልኩ እንደዚሁ ከትምህርት አኳያ ስንሄድ ተበጣጥሰን የምናገኘው የቴክኖሎጂ አቅምና አንድ ላይ ተሰባስበን የምናገኘው የቴክኖሎጂ አቅም የተለያየ ነው የሚሆነው ስለዚህ መሰባሰቡ የራሱ ጠንካራ ምክንያት አለው የሆነ ንፋስ የሚጠርገው ጉዳይ አይደለም የመጀመሪያው ነገር ሊታሰበው ማንም ሰው ሊያስብ የሚገባው ጉዳይ ይሄ ነው ኢትዮጵያዊነት ይሄን ያህል የመንደር ንፋስ የሚያፈናቅለውና የሚበጣጥሰው ነገር አይደለም ምክንያት አለው ተፈላጊ የሚሆንበትና ጠንካራ የሚሆንበት መሰረታዊ ምክንያት አለው ስሜት አይደለም ነባራዊ ሁኔታ ነው የመጀመሪያው ጉዳይ ይሄ ነው ሁለተኛው ጉዳይ ኢትዮጵያዊነት ህብረታችን አንድነታችን በልዩነታችን ላይ ተመሰረተ ነው በሃይማኖት የተለያየን በብሔር ብሔረሰብ የተለያየን በጾታ በእድሜ የተለያየን ኢትዮጵያዊነታችን ይሄንን ማስተናገድ የማይችል ከሆነ ይሄንን የማያከብር ሴሌብሬት የማያደርግ ከሆነ የጥንካሬው ምንጭ ይደርቃል ሞኖክሮም አንድ ቀለም አንድ ባህል አንድ ቋንቋ አንድ ሃይማኖት ስላለን አንድ ህዝብ የምንሆን ከሆነ ኢትዮጵያ እንደዛ አይደለች ልዩነታችን የጥንካሬያችን ምንጭ እንዲሆን ከተፈለገ ግን ይሄንን ልዩነት ለማስተናገድ ለማቀፍ መቻል አለብን ስለዚህ ሙስሊም ኢትዮጵያዊ ክርስቲያን ኢትዮጵያዊ ሁሉም ኢትዮጵያዊ ናቸው ሙስሊሙ ሙስሊም ሆኖ ያቆራዋል ክርስቲያኑ ክርስቲያን ሆኖ ያቆራዋል በሙስሊምና በክርስቲያን መካከል ዲሞክራሲያዊ ግንኙነት ይኖራል የተለያዩ ብሔረሰቦችም እንደዛው ወጣትና የእድሜ ባለጸጎችም እንደዛው ወንዶችና ሴቶችም በኩልነት ላይ ተመሰረተ ግን ሊለጠጥ አይችልም ወይ ማለቴ ለምሳሌ እኔ ኦሮሞ ነኝ ለምሳሌ አባቴ ኦሮሞ ነው ኦሮሞነት በጣም ሞር ሴንቲመንት እየሰጠው በመጣ ቁጥር ኢትዮጵያዊነቱን አይደበዝዝም ወይ አይደበዝዝም ምክንያቱም የእርሶ ኦሮሞነት መገለጫ ብቻውን እርሶን አይገልጽም ኦሮሞ ኬንያዎች አሉ እርሶ ኦሮሞ ኬንያዊ አይደሉም እርሶ ኦሮሞ ኢትዮጵያዊ ነው ስለዚህ በኢትዮጵያዊነት ብቻ አይገለጹም በኦሮሞነት ብቻ አይገለጹም አንዱ ከሌላው ተነጥሎ አይሄድም እንደዚህ አይነት አስተሳሰብ ነው እየሰፈነ የመጣው ጥሩ ኢትዮጵያዊ ለመሆን መጥፎ ኦሮሞ መሆን አይጠይቅም ኦሮሞነትን መካድ አይጠይቅም የኦሮሞ ባህልን ማንቋሸሽ አይጠይቅም ኦሮሞነትን መካድ አይጠይቅም በጣም ጥሩ ኦሮሞ ሆኖ በጣም ጥሩ ኢትዮጵያዊ መሆን ይችላል እንዲያውም አንዱ ከሌላው ውጪ ሊመጣ አይችልም በተግባርም እየታየ ያለው ይሄው ነው ከዚህ በፊት የኦሮሞነት ጉዳይ በጠቅላላ እንዳይነሳ ምክንያቱም አገሪቱን ይበትናታል
ይባል በነበረበት ወቅት ውስጡን የመነጣጠል ስሜትና መንፈስ